ከወድቀ በላይሌ እነዚህ የሚገዳደሩ ብዙ የሆኑ የቤት ጠላቶች በኔ ላይ በተነሱ ጊዜ በኔ ላይ በመጡ ጊዜ እነዚህ ሊያጠፉኝ የመጡት በተነሱ ጊዜ ትዕይርቶሙ ለለይት የየሩ ከወድቀ በላይሌ ሲታበዩ ሲቆጡ አሻፈረኝ ሲሉ የነበሩ እነዛ ሰዎች ወቀጻይክዋ በጾም ለነፍሴ የማሸንፍበትን ኃይል ያለበትን ያንተ ክንድ ያለበት ያንተ ኃይል ያለበትን ወቀጻይክዋ ወደ አንተ ጠይቄ አንተን ለምኜ አንተን እሺ አንተን ፈልጌ የማገኝበትን መንገድ ጾም ሰጠኛልና ወቀጻይክዋ ነፍሴን በጾም ቀጣዋት ስጋዬን በጾም አቀጣዋት እና አንተ የሰጠኸኝ ለምኖርበት ለቤት ቅናት አቃጠለኝ የቤት ቅናት ያዘኝ ብሎ ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን ቅድም በቅዳሴው መሃል ምስባክ እየተባለው በሚጠራው የቅዳሴው ዘርፍ ላይ ዲያቆኑ በዜማ ሲያዜም የነበራችሁ ሰምታችኋል። ዛሬ በቤተ ክርስቲያናችን ስርዓት ምኩራብ ይባላል። የጾሙ ሶስተኛው ሳምንት የጾማችን የቀናቱ ሁለተኛ ሳምንታት ነው። በዚህ ጊዜ በቤተ ክርስቲያን የሚነገር ስለ ምኩራብ አሰራር ቁመትና ወርድ ላይና ታች ርቀትና ጥበት ሳይሆን ያቺ በምኩራብ መካከል የተደረገ በምኩራብ መካከል ጌታ ኢየሱስ ክርስቶስ ያደረገው ጌታ ኢየሱስ ክርስቶስ ያስተማረበት የቃሉን ትምህርት የሰሙ ቃሉን ላልተቀበሉና በትዕቢትና በአሻፈረኝነት በቤተ መቅደሱ ኖረው ለሚመላለሱ ለነጋዴዎች ደግሞ የክንድ ቁጣውን የክንድ በትሩን ያሳየበት ነው። በዮሐንስ ወንጌል ምዕራፍ 2 እንዳነበባችሁት በቅዳሴውም እንደሰማችሁት ይህንን የሚያወሳ ነው። ምኩራብ በእስራኤላውያን በቤተ አይሁድ በአይሁዶች እንደ አዳራሽ ያለ ረጅም የሆነ አዳራሽ፣ ነገር ግን በዛ በምኩራብ ውስጥ ግን የሚነገር አንድና አንድ ብቻ ነው። ይኸውም የእግዚአብሔር ቃል ነቢያት የተናገሩት ነቢያት ያስተማሩት እንደነ መጽሐፍተ ሙሴ ያሉ ሌሎችም የነቢያት መጽሐፍ የሚነገርበት የሚወሳበት የሚነጋገሩበት ነው። ይህ ምኩራብ እስራኤላውያን አምላካቸውን የሚያገኙበት የሚጸልዩበት የሚለምኑበት ነው። በአዲስ ኪዳን ቤተ ክርስቲያን ናት። በብሉይ ኪዳን ምኩራብ ሰርተው ሕዝብ ተሰብስበው ጉባኤ ተሰርተው ከሩቅ ያለው መጥተው ቅርብ ያለው ከትመው ገብተው ሁሉም ተሰባስበው በአንድ ላይ ተገናኝተው ስለ እግዚአብሔር ምሕረት እስራኤልን የሚጠብቀው አምላክ የማያንቀላፋ እግዚአብሔር የሰዎች ልጆች አድርገው ለሚሰራው ወደፊትም ለሚያደርገው ለሚጠብቀው ሁሉ ተሰባስበው ይጸልዩ፣ ተሰባስበው ይነጋገሩ ነበር። በዚህ ሰዓት ነበረ ይህ ቤተ ጸሎት የነበረው የሙሴን ሕግ መጽሐፍት የሚያወሱበት እግዚአብሔርና እግዚአብሔርን ብቻ የሚነጋገሩበት ያቺ ሰቀላ ያቺ ምኩራብ ያቺ አባቶቻቸው እግዚአብሔርን ለማገልገል ወደ እግዚአብሔር ለመጸለይ እግዚአብሔር የሚያደርገውን ድንቅ ሥራ ሁልጊዜ ለመመስከር የሚሰባሰቡባት ቦታ ላይ ግን ቅፍርናሆም በምትባል በዛ በኢየሩሳሌም ያለች የተሰራች አንድ ምኩራብ ውስጥ ግን ሲገባ ጌታ ያልፈልገው ጌታ የማይፈልገው እግዚአብሔር የማይፈልገው በቤት ውስጥ መጸለይ፣ በቤት ውስጥ አርምሞ፣ በቤት ውስጥ
እግዚአብሔርን ብቻ ማነጋገር ሲጀም እነዚህ ነጋዴዎች ከየአቅጣጫው የተሰበሰቡ ነጋዴዎች ተሰብስበው ግን የተለያየ ሸቀጥ አከማችተው ግማሾቹ በሬ፣ ግማሾቹ ላም፣ ግማሾቹ በግ፣ ግማሾቹ ርግብ፣ ግማሾቹ የማይሸቅጡት ሸቀጥ የለም። በዛ ሰዓት ነበረ ተመለከታቸው፣ አያቸው፣ አዘነባቸው። እዛ የእግዚአብሔር ቃል ሲነገር ጸሎት ሲደረግበት የነበረው ልቤ በእግዚአብሔር ጸና፣ እግዚአብሔር ሥራ ድንቅ ነው ሲሉ የነበረበት ቦታ እግዚአብሔርን አመስግኑ፣ ሥራ ድንቅ ነው በሉት ብለው ነቢያት ሲናገሩበት የነበረው እነሆ ስለ ክርስቶስ መምጣት፣ ስለ ክርስቶስ መወለድ፣ ሰው ስለመሆን፣ የሰውን ጠባይ፣ የሰውን ባህሪ ስለሚይዘው እነሆ የዘላለም አባት ንጉሥነቱ፣ አለቅነቱ ዘላለማዊ ነው የሚል ያ መጽሐፍ ሲነበብበት የነበረው የነቢያት ትንቢት፣ የነቢያት መጽሐፍ ያ ሁሉ ቀረና በሬዎቹ ሲሸጡ፣ ርግቦቹ ሲሸጡ፣ ዋኖሶቹ ሲሸጡ፣ ገንዘብ በገንዘብ ሲቀየሩ ክርስቶስ ተመለከታቸውና እንዲህ አላቸው፣ የቤትህ ቅናት ያቃጥለኛል፣ የቤትህ ፍቅር ያንገበግበኛል። በቤት ውስጥ የሚደረገው ጸሎት ብቻ ነው። እናንተ ግን በሬ ሸጣችሁበት፣ ገንዘብ ለወጣችሁበት፣ ላህም በግ ሸጣችሁበት አላቸውና ጅራፍ ሰራ ይላል። ጅራፍ ሰራ ገመደው ይላል። ምናልባት ጥሬ ቃሉ ስንመለከተው አዎ ገመዱን ገምዶታል። ነገር ግን ምስጢሩ ግን በኃይለ መለኮቱ፣ በስልጣኑ፣ በጌትነቱ፣ በእግዚአብሔርነቱ፣ በአምላክነቱ ገረፋቸው ይላል። እግዚአብሔር ከዚህ መቅሰፍት ይጠብቀን። ሲቆጣ መጥፎ ነው፣ ይጋረፋል። ሲቆጣ መቅሰፍት ይልካል። ሲቆጣ የሚልከውን አይታይም፣ አይጨበጥም። ምኩራብ ውስጥ ገብተው በሬውን ሲሸጡ፣ ከብቱን ሲሸጡ፣ ገንዘብ ከገንዘብ ሲቀይሩ ይመጣል ብሎ የተመለከተው የለም። ገባ። ቤቱ ውስጥ ይሸጣሉ፣ ይለውጣሉ። ጅራፉን ሰራ፣ ገመደ፣ ገረፋቸው ይላል። ክርስቶስ መቼ እንደሚመጣ አይታወቅና በመዓት እንዳንቀሰፍ እንጸልይ ነው። ሌላ የለው። አትሽጡ ነው፣ አትለውጡ። ምን አይነት ነው የምንሸጠው? በኋላ እንመጣበታለን። በዚህ ሰዓት ገርፎ ውጡ አላቸው። እናንተ አላቸው ከአባቶቻችሁ ያላገኛችሁትን፣ ከመጽሐፍተ ሙሴ ያላገኛችሁትን ያልተገኘውን የአባቴን ቤት፣ የማንን ቤት? የአባቴን ቤት የለዋጮች፣ የሻጮች፣ የነጋዴዎች መሸጫ መለዋወጫ አድርጋችሁታልና ጅራፉንም ሰርቶ እየገረፈ አወጣቸው። ምን የሚል ቃል ነበረ? የቤት ቅናት አቃጠለኝ፣ የቤት ቅናት በላችኝ፣ ስለ ቤትህ ስለ አንተ ቤት እቃጠላለሁ፣ ስለ ቤትህ ሁልጊዜ አስባለሁ የሚል ቃል ነበረና ያንን ቃል አሰቡ። ጌታ ኢየሱስ ክርስቶስ እየገረፈ አወጣቸውና እንዲህ ብቻ ቃል ተናገራቸው። ቤቴ የምን ቤት ይባላላቸው? የጸሎት ቤት። የእግዚአብሔር ቤት የምን ቤት ነው? የእግዚአብሔር ቤት የምን ቤት ነው? የጸሎት የስፖርት ቤት የምን ቤት ነው? የስፖርት ቤት ነው። የእግዚአብሔር ቤት የተለየ ነው። የጸሎት ቤት ብቻ፣ ሌላ ነገር የለው። እግዚአብሔርን የምናገኝበት መሰላላችን ነው። ከእግዚአብሔር ጋር የምንገናኝበት ወደባችን ነው። እግዚአብሔርን የምናይበት፣ በሃይማኖት መነጽር የምንመለከትበት፣ ለምናደርገው በጎ ዋጋ እግዚአብሔር ይሰጠናል ብለን ደጅ የምንጸናበት ዋሻችን ናት የእግዚአብሔር ቤት። በዚህ በቤት ውስጥ ነበረ እንግዲህ ሲሸጡ ሲለውጡ የነበሩትን ሰዎች ገርፎ አስወጣቸው። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች፣ የምኖች የወንበዴዎች። ለምን ወንበዴዎች ተባሉ? ጸሎት ከማድረግ ይልቅ፣ እግዚአብሔርን ከመለመን ይልቅ፣ ከእግዚአብሔር ስለ እግዚአብሔር ቸርነት ከማሰብ ይልቅ ስንት ያወጣል እያሉ ስለ በሬና ስለ ላም
ስለ በግና ስለ ርግብ ይከራከሩ ጀመረ። አራጣ ያበድሩ ገንዘብ ይቀያየሩ ጀመረ። ይህን ተመልክቶ ነበርና ወንበዴዎች ስላቸው ነው፣ ቀጣፊዎች ስላቸው ነው። ለእግዚአብሔር የማትመቹ ለእግዚአብሔር ቤት የማትመቹ እናንተ ወንበዴዎች ቀጣፊዎች ናቸው አላቸው። እግዚአብሔር እንዲህ ከመባል ይጠብቀን። ይልቁንም በተቃራኒው ማን እንዲለን እንፈልግኛ? ልጆቼ፣ ባሮቼ፣ ልጆቼ፣ አገልጋዮቼ እንድንባል ቤት ውስጥ ላም መሸጥ፣ እርግ መሸጥ፣ ገንዘብ መቀያየር አቁሙ። የትኛው ልባችሁ ውስጥ? የትኛው ቤታችሁ ውስጥ? ልባችሁ ውስጥ የተለያየ የዓለም ጓዝ ይዛችሁ እግዚአብሔርን የማትመስሉበትን ሕይወት የማንመስልበትን ሕይወት አስወግዱ። እግዚአብሔር ጅራፍ ይሰራል ነው። ምናልባት አሁን ባለ 3 ጅራፍ ገምዶ ላይ ሰራ ይችል ይሆናል። በብዙ መቅሰፍት ይቀስፋል፣ በብዙ ነገር ይማታል፣ በብዙ ነገር እኛ ስንፈልገው የነበረውን እንዳንፈልገው ያደርገናል። ክርስቲያኖች በምኩራብ ውስጥ ተሰብስበን ምኩራብ የተባለችው የአዲስ ኪዳኗ ቤተክርስቲያን ተሰብስበን እግዚአብሔርን ማመስገን ብቻ ነው ከኛ የሚጠበቀው። አይሸጥበትም፣ ኃጢአት አይሸጥበትም፣ ክፋት አይነገድበትም፣ ጥላቻ አይወራበትም። እግዚአብሔርን ያለ መፍራት ነገር አይነገርበትም። እግዚአብሔርን የመፍራት የእግዚአብሔር የመሆን ከሱ ጋር የመሆን እሱን የማምለክ ብቻ ነገር ይነገርበታል። ነገረ ክርስቶስ ስርዓተ ሃይማኖት ይነገርበታል። ልጆች የሚያርጉበት እናንተ የምትቆርቡበት ነገር ይነገርበታል። አለበለዚያ የልምድ አዋላጅ ነው የምንሆነው፣ የልምድ ክርስቲያኖች ነው የምንሆነው ማለት ነው። ስለዚህ በዛ በምኩራብ ውስጥ አትሽጡ ብሏቸዋል። ምን በሬ አትሽጡ ተብሏል። ላይ እነዚህን ሁሉ ሲያደርጉ የነበረ ግን ገርፎ አስወጣቸው። እኛ እግዚአብሔርን ካለመፍራት ከእግዚአብሔር ከመውጣት የእግዚአብሔር ካለመሆን ስንለይ ብዙ ነገሮች ይርቁናል። ዛሬ አሁን የምናየው ዓለም ምንም የሚመች ነገር መስሏችሁ እንዳይመስላችሁ። ነገር ግን እንደው ሰው ጠባዩ ነውና እስካለ ድረስ እግዚአብሔርን የመምሰል ጸጋ እንዲለብስ በማሰብ ሁሉም ባለው በሚችለው ይጸልያል። አሁን ይሄ የጾማዬ ሰዓት ነው፣ የምንጸልይበት ነው። ይሄ አንድ መጽሐፉ ከዚህ በፊት ላይ ብያቸዋለሁ። ወገጻይክዋ በጾም ለነፍሴ፣ ነፍሴን በጾም ቀጣዋት ነው የሚለው ከግዕዝ ወደ አማርኛ ያለው። ከእንግሊዘኛ ወደ አማርኛ ያሉት ግን ነፍሴን በጾም አስማረርኳት ይላል። ጾም አማራሪ ነው ለማለት ማለት ነው። ስለዚህ የምትማረር ነፍስ የለችንም እኛ፣ የምትማረር ስጋ የለችንም እኛ። ነፍስ ስጋ ለነፍስ የምትገዛበት ጾም እንጂ የምንማረርበት ነፍስን የምትማረርበት ስጋም የሚማረርበት የለም። ለአፋችን ጣዕም ለሰውነታችን ወዝ ነው የሚሆነው። ጾም ጥሩ ነው፣ ይጠቅማል ብቻ ሳይሆን ጤናም ነው። ስለዚህ ቀሪ ጊዜ ደግሞ የበረከት የደስታ ያድርግልን። አሜን። እስቲ አሜን በሉ። አሜን። የበረከት ያድርግልን። አሜን። ጸልዩ። ቤተክርስቲያኗ ከጠዋቱ 7 ሰዓት ጀምሮ በየቀኑ እስካሁን አላቋረጠችም። ስርዓተ ፍቁርና ስርዓተ እግዚአብሔር ጠዋት እናደርሳለን። የምትችሉ ሰዎች መጣችሁ ተካፈሉ። እግዚአብሔር ፍጻሜው እንዲያሳምር እንዲሁ አፋችን ላይ የጣፈጠ እንዲያልቅ ማለት ነው። እኛም እንድንበረታ ጸልዩ፣ እኛም ስለ እናንተ እንጸልያለን። እግዚአብሔር ይርዳን። አሜን። የዛሬ ቅዳሴ ተረኞች ኪዳንና ስርጉት ናቸው። ቅዳሴው በቤተክርስቲያን ስማቸው እንዲጠራ አድርገው ጸልያል።
የሚቀጥለው ደግሞ በሚቀጥለው ሳምንት አለ። እግዚአብሔር ከሁላችን ጋር ይሁን። አሜን።